እዛ ያው ለ6 አመት ቆየሁ እዛ 6 አመት ስቆይ ያው በወንድሜም በአባቴም ነው የምልከው። ወንድሜም ቸገሬ ስል እልካለሁኝ። ግን ብዙ ጊዜ ቤተሰብ አትላኪ ይለኛል። እሱ ብር እያጠፋብሽ ነው፣ ምን እያለብሽ ነው፣ ምንም እያለብሽ ነው ይሉኛል ቤተሰብ ማለት ነው። ወንድሜ እንዴት አባቴ ደግሞ እንዲያልኩሽ ደከም ያለ ነው። ቦታም ገዛ ምንም ማለት እሱ ነው እንጂ እኔን እሱ እንደው ያጠፋል ብዬ አላስብም። እናቴ ጋር ብዙ ጊዜ እናቴ ትንሽ ፈጣን ስላለኝ እና ሁላችንም ትንሽ ይጣላሉ። እኔ የቤት አመል ነው ብዬ ዝም ብዬ ለወንድሜ ስልክ ኋላ 4 አመት ምናምን እንደሆነኝ አጎታችን አለ አጎቴም ነገረኝ። ቤተሰቦችን ታሰማኝ ስሜ ልጄ ብርሽ እየባከነ ነው፣ ብርሽን አትላኪ፣ የምትለኪውን ነገር በአባትሽ ላኪ ያለኝ። ግን በዛ አጋጣሚ በ4 አመት ውስጥ ቦታ ተገዝተዋል ማለት ነው። ወንድሜ ቦታ ገዝተዋል። እንግዲህ ገዝቼልሻለሁ ነው ያለኝ። ቤተሰብም ያው ተገዝቷል ነው ያለኝ። ግን ቤት መስራት አልቻልኩም። 5 አመት ሆነኝ፣ 6 አመት ሆነኝ። ያ ቤት ተጀመረ። ግን ያው ተጀመረ መቼም በአባቴ መላክ ጀመርኩኝ። ቦታው ተገዛ በኋላ ወንድሜ ግን ያጠፋውን አጥፍቶ ቦታ ገዝቶልኛል። ከዛ ልክ 5 አመት ምናምን 6 አመት ከ3 ወር ነው ኢትዮጵያ የገባሁት። ያው ያንን ብር ቤቱም ተጀምረዋል፣ ቤቱ ተጀምረዋል እየተሰራ እያለ በቃ 2 አመት ተቆየሁኝ። እኔ ቦታው የተገዛው 4 አመት እንደሆነኝ ነው እና 2 አመት ተቆየ። የቤት መስራት አያቅተኝም። በአንድ ቤት ብሄድ ይሻለኛል፣ ሂጅና ነኝ ይሉኛል ሰዎቹ ራሱ። አይ እኔ ሂጅ መመለስ አልፈልግም፣ በጣም ይከብደኛል፣ እማራለሁ፣ አገባለሁ ምናምን፣ እኔ መመለስ አልፈልግም ምናምን ስላቸው እሺ በቃ እንደፈለሽ ብለውኝ ልክ 6 አመት ከ3 ወር እንደሆነ የኢትዮጵያ ያህርኩ። ቤቱም ማለቅ አልቻለም። አንዴ ይሄ ነው ይለኛል፣ ይሄ ነው ይለኛል። ለካ ከዛችም እየጠፋ የሚያሰራል። ያ አይደለም እሺ ይሁን፣ ያጠፋው አጥፍቶታል። ግን አሁን መጨረሻ ላይ ነው በአባቴ ስም የተገዛው ቤቱ ማለት ነው ቦታው። መጨረሻ ላይ ይሄ ጦርነቱ መጣ። እኔ ኢትዮጵያ ሂጄ ጦርነቱ ሲመጣ ከገጠር ወደ ከተማ ቤተሰቦች መጡ። ቤተሰቦች መኖር ጀመሩ እዛ ቤት። እኔም አገባሁ። ያው ያገባሁትም ባሌም ሚዛን ያህል አይደለም፣ ገጠር ወጣ ያለ ስለሆነ ተከራይተን ነው የምንኖረው ማለት ነው። ለአመት በቃ አመት ምናምን ቆየን። ያው ቤትም ይከራያል የተወሰነ ባያልቅም የሚከራይም አለ። እነሱ በጣም ትልቅ ቤት ነው ያላለቀ ነገር ነው እንጂ ማለት ነው። ከዛ እሱን ለማስጠረስ እንግዲህ እኔ እንደዚህ ኩኝ እስከመቼ ቤት ኪራይ እስከመቼ እዛ ሌላ ሰው እየተከራዩ የኔም ቤት ያው እነሱ ወይም ነይ ቶሎም አይሉኝም ወደዛ ማለት ነው። ቤት ኪራይ ተመከፍል ልጄም ወደዛም ነይ ማለሉኝም። እኔም ዝም አልኩኝ። እነሱም እዛ ተገጠር ስለገቡ እነሱን ምንትን ይላቸዋል ወይም ሽጡልኝና የሆነ ነገር ላርግ ለማለትም በቃ ተሸገርኩ። እንደገና ሽገረ ቦታ ገባሁኝ። ባሌም ስልሽ ያው ለጊዜው ያስተዳድረኛል፣ ግን ቤት መስራት አይችልም። ያስተዳድረኛል። እኔ ግን በቃ እየመረረኝ መጣ። ከዛ እናቴን አናገርኳት። ለምን አለሽው ቤት ፊት ለፊቱ ላይ ለምን የሆነ ነገር አልሰራም አልኳት። ምንድን ነው መሳሪያው አለችኝ። አይ እኔ የሆነ ነገር ብሰራስ ምን ችግር አለው? ለምን ሻይ ሳይሆንም ለምን አላፈላም? እዛው እየኖርኩ ኪራይን እሱ ለምን ዝከራያለሁ? እስከ መቼ ተከራይቼ መቼም ቤት መስራት አልችልም። እንግዲህ ያለውን ነገር ታውቂያለሽ ስላት ጥራሽ አበደች። እንዴት ነው ሻይ ቤት የምከፍችው? እዚህ እንዴት ነው ልታስቴፍሪ ነው? ምን ልትይ ነው? እሺ ምን እንዴት ብዬ ልኖር? ባሌንም ታውቂዋለሽ፣ ለጊዜው ያስተዳድረኛል። ቤት መቼም ቤት አይሰራልኝም። እንዴት ልሁን ታዲያ? ሌላ ሰው እየተከራየ ቤቱን እኔ የሰራው ቤት ላይ እናንተን አያላላችሁኝ። ይኸው አመት ከምናምን ጠበቅኳችሁ። ነይ እንኳን አላላችሁኝም፣ ነይ ኑሪ አላላችሁኝም። እኔ ታዲያ ስጠይቅሽ ልስራ እየሰራውኝ እዚህ ተቤት ኪራይን ብላቀቅ ስላት በቃ የመጀመሪያው የመጨረሻው ሚያ ነው። አይ እኔ እንግዲህ እሱን ትነግረው በቃ እንደዛ እያለችማ ወደዛ ማን እኔ ነኝ ያልኩት። ወደዛ ማትጂ ችግር የለውም፣ ወደዛ ማን ሄድ እኔ እንደፈለግኩ አድርጌ አኖርሻለሁ አለኝ። ከዛ ትኖር እኔ በቃ እኔ ውጭ መጀመር አለብኝ ምናምን አልኩትና አይ አይሆንም ችግር የለውም ውጭ ማትጂ የትም አትጂ እዚሁ እንደ ጊዜው እንደ ሰው እንኖራለን ሲለኝ አረገዝኩኝ። ልክ በ2ኛ አመት አካባቢ ወለድኩኝ። ስወልድ ግን አልሆነም የኔ ልጁ አልሆነም እንትን አላለም ደግ አላለውም። አሁን ግን ታስበው በቃ እንደው
እስከ መቼ ነው ኑሮም እየጠበቀ ምናምን ትመጣ? እኔስ እኔ ሄዳለሁኝ ውጭ ሄዳለሁኝ። እኔ አንተ ተፈለግ እዚህ የምሰራውን ስራ እንደ እስከ መቼ ነው የምንለወጠው? እነሱም ዝም አሉኝ። ቢያንስ እንኳን እንኳን ኑሪ ያላሉኝም ምን ላድርግ ስለው እኔ ለጊዜው ኑሪ እንደዚህ ያን ኑር እንደ ማንኛውም እንኖር ለአንቺ ብቻ ነው እንደኖረው እንደ ማንኛውም እንኖራለን፣ ሰው እንደሚኖረው እንኖራለን። ሌላ ነገር ምንድን ነው የምትይኝ አለኝ። በቃ እሱ ጋር በማታ በጧት የቤተሰቦችን ቁጭት እሱ ላይ ጠዋት ማታ መጨቃጨቅ ሆነ ማለት ነው። አሁን እንደዛም ሆነ እንደዚህ ተመጨቃጨቅኝ። የልብሽን ተላደረስኩልሽ ምንም ማድረግ አልችልም። ተፈለሽም እንለያያለን፣ ታልፈለሽም ደግሞ እኔ ምን ላድርግ ታዲያ? ባለኝ ነገር እያስተዳደርኩሽ ነው። የሚያነጫነጨኝ አብዛኛውን ጊዜ ቤተሰቤ ነገር ነው። እንዴት ይሄን ሁላ ጓደኞች ስንት ነገር እንትን ብለው እኔ እሺ ተገርስ ይምጡ ተገጠር ይምጡ ችግር የለውም እሺ፣ እንደገና ደግሞ ነይ ኑሪ እንኳን የማይሉ ለምንድን ነው ደግሞ? እኮ እዛ ኢትዮጵያ ታርኩኝ በኋላ ቤቱን የተወሰነ አስተካክያለሁ ባለች ብር ማለት ነው። ቤቴ ነው ብዬ ማለት ነው። ከዛ ጥራሽኑን ሁሉም አኮረፉ። እንዲሁም ለወንድሜ ለትልቅ ወንድሜ ላልኩሽ እዚህ ገባለሁ እያለኝ ነው። ተቤታችን ተቤት ልታስወጣን ነው። ምን ይሻለናል እያሉ ባሌን ጥራሽኑን ማስፈራራት ጀመሩ ማለት ነው። እኔን አልፈው ከዛ ሁሉም ቲካፋይ ሁለተኛ መጣሁ። በድግ ብዬ መጣሁ። ልክ በድግ ብዬ እንደመጣሁ ወደ ዱባይ መጣሁኝ ማለት ነው። አቡዬ አይሰማም ድምፅሽ፣ እየወራሽ ነው ግን። እሺ ግን እየሰማሽ ነው? የዛን መሰለኝ የምታወራው። ማሬ ሄድፎን አድርጌያለሁ እየሰማሁ ነው። ባሌን ቡና ላፍላልክ ወይ እያልኩት ነው ማሬ። አይ ስትነጋገሪ እኔን ተብለሽ ወደ እኔ ነው እንደሆነ እየሰማሽ ነው። አንቺን እያዳመጥኩ ነው በሄድፎን። አዎ ከዛ ብድግ ብዬ መጣሁ ሁለተኛ። ልክ እንደመጣሁ 3 ወር አልሞላኝም። ያንን ቤት በስርም በገዲልም ብለው ዝሮ ዙኔ እዛ ሙኝ እኮ በሆነ አልከላከላቸውም። ምክንያቱም በስም ነው የተገዛው፣ በአባቴ ስም ነው የተገዛው። ማንኛውም እኔ ጓደኞች አሁን ትገዙ በአባታቸው እናታቸው ይገዙላቸዋል፣ ቤት ይሰሩላቸዋል። የተረፈ ያነሳቸው ነገር ካለ ይሞሉላቸዋል እንጂ ሙሉ ለሙሉ ትወስድም አላየሁም። እኔም ያው በፊትም ልጅሽ ያለው ልጅነትም አለ ያው ሁሉ ነገር ሰጥቻለሁ። እንግዲህ እነሱ ያው አጋጣሚ ያገኙ ከገጠር ገቡ። በዛው እንደገቡ ያው እንትን አላቸው። መቼስ ሁለተኛ እኔ እንግዲህ ያው ስንት አመት ሙሉ እዛ ሄጄ የሰራሁት ያንን ቤት ብቻ ነው። ሌላ ትርፍ ነገር የለኝም። ሲቀጥል እኔ እነሱንም ውጡ አለለም ምንም አለለም። እኔ ራሴው በአፊው ዝም ሲሉ ቤት ኪራይ ስላለው ልኑር ነው ያልኳቸው። ልኑር ልስራ፣ እዛ ልስራ ስል ሌላ ነገር ወደ ሌላ ነገር ነው ያዞረችብኝ እናቴ ማለት ነው። እና እንደዛ ታሉ ምን አረጋለሁ ብዬ ስኖር ብድግ ብዬ ወደዚህ መጣሁኝ። ስመጣ ጊዜ ለአንድያው ቤቱን ሸጡት። ሲሸጡት ከሌላ ነው የሰማሁት። የሆነ አጎቴ ነው እንደዋወላለን እና ግን ዘይንያ ቤት እኮ ሊሸጥ ነው ተስማምቷል ታውቂያለሽ ወይ ይለኛል። ኧረ እኔ የማውቀው ጉዳይ የለኝም እኔ አኩርፌ ያለው በነገራችን ላይ አልደውልም በዛውም ያው አኩርፌ ነው የመጣሁት። ምንም ማንንም አልተናገርኩም። ያው መሄዴን ያውቃሉ፣ ግን ዝም ብዬ ነው የመጣሁት። ሊሸጥ ነው? አዎ ሊሸጥ ነው። አልነገሩሽም? አላማከሩሽም? ኧረ እኔ ምንም የማውቀው ነገር የለኝም። ቀጥታ ወንድሜ ላይ ደወልኩ። ቀጥታ ምን ወንድሜ ላይ እናቴ ላይ መጀመሪያ ደወልኩኝ። ያው አባቴን ምስኪ ልጠይቃቸው እንደ እውነት ነው እንደ ብዬ ስደውል እናቴ ሰላም አልኳት፣ ሁሉ ነገር አልኳት። ባግዴ መዲ ምን ብል አልነግረኛለች። እንዴ ምን ሆነሽ ነው የማነግሪኝ? ቤቱ ተስማምቶ የለም እንዴ? ምንም አያገባትም ብላችሁ ነው አሁን እንደዚህ? እኔ ምንድን ነው ነገሩ ስላት፣ አይ ማን ነው ደግሞ እንደዚህ ያለሽ? ባለቤቱ ለለበት እንኳን ቤትና ዶሮ ይሸጣል እንዴ አለችኝ። እንደዛ ነው ታዲያ የሚባለው ውሸት ነው እንዴ? ከዛ ለእሷ ላይ ዘጋሁና ለወንድሜ ደወልኩኝ። ማን ነው እንደዚህ ያለሽ? ወደዛ አለና እሱም እንደዛ ላይ አይ ገዢ ተተገኘ እያስማማሁን ነበረ ምናምን አለኝና፣ እንዴት ገዢ ተተገኘ? ተስማምቶ የለ እንዴ? እኔ እናንተ ተነግሩኛላችሁ ብዬ ነው እንጂ ሲጀመር እኮ ለመናገር ብፈልግ እኮ ስደውሉልኝ ነበር። ዘይንያ እንደዚህ ብትሉኝ ምን ችግር ነበረው? አሁንስ ደግሞ ለምን ትደብቁታላችሁ? ምን አስማምታችሁታል? ጠርሳችኋል። ስም ማዘዋወር ነው የቀራችሁ። ይሄን አልሰማችን ብላችሁ እንዲሁም ሰምቼ ምንም አታመጣም ብላችሁ ነው። ችግር የለውም። እና በጣም ተናደርኩኝ።
ምክንያቱም ምን ያወጣጤ ቤቱን የተወሰነ አስተካክዬ ሆኖም እናቴ ይሄ ትጨክናለች፣ ቤተሰብ ተጨክኖ ይጨክናል። የተወሰነ አስተካክሌ ስራዬን እየሰራሁ እኖራለሁ ብዬ ነው ማለት ነው። እዛ ያወጣጤም እንጂ እንደገና ቦታ ገዝቼ ቤት ለመስራት አይደለም። እና እንደዛ ሲሉኝ በጣም ተበሳጨው። ያሰበልኝም የለም በዛው ተቋረጠ። አሁን ግን አመት ምናምን ቆየሁኝ እና የቤትም ተሽጦ እያለ ቤት ሊገዛልሽ ነው ያለኝ። መጨረሻ ላይ ቤት ሊገዛልሽ ነው ምናምን አለና በኢሞሪ ካርድ አረገልኝ ወንድሜ። ቤት ሊገዛልኝ ነው። ቤቱን መግዛት ትተህ ለቤተሰብ የምትሰጠውን ሰጥተህ ለእኔ ያላችሁትን ተመካከሩና አባቴንም አልኩት፣ አብረው ነው ያሉት። ለእኔ ያላችሁትን ለእኔ ስጡኝ፣ ችግር የለውም። ለእናንተ የምትሉትን ውሰዱ። ዘይን እያለ ይሄ ለአንቺ ይገባሻል የምትሉትን ስጡኝና እኔም ራሴን ችዬ ልኑር፣ እናንተም ራሳችሁን ችላችሁ ኑሩ። ምንም አያስማማንም። ተንግዲህ እንደገና ደብቃችሁ ሽጣችሁ እንደገና ደግሞ እዛም ያለውን ነገር አይቼዋለሁ በአካል ምንጄ ስላቸው አረገኝ። አንቺ እዛ እያለች ደግሞ ለማን ነው ብር የምንሰጠው? በአካውንት ያስገባልኝ ስለው አይ የምን አካውንት ነው? ተፈለሽ ይገዛልሽ ያለው፣ ታላመሽ ደግሞ የራስሽ ጉዳይ ገደል ግቢ የለ። እንደዛ ነው። እሺ እኔ ግን ያማልሽ ያው ቤት እገዛልሻለሁኝ አለኝ። ቤት እንደማገዛልኝ ያውቃለሁ። እንዴት ነው ቤት የምትገዛልኝ? ቤተሰቦቻቸው እየኖሩበት ያለ ቤት ላይ እንደገና እንዴት ነው ቤት ሽጠህ አሁን ሰዓት እሱ ደግሞ ቤት የሚገዛው የት እንደሆነ ታውቂያለሽ? አሁን እሱ ስራ ይዟል። እሱ የሚሰራበት አገር ነው ከዛ ትቶ ማለት ነው። እንዴት ነው ኢብራሂም አሁን ቤት ተሽጦ ቤት ይገዛል እንዴ? ሲጀመርስ አሁን ቤት ሽጣችሁ ቤት ትገዙ? አሁን ትላንትና ተቤት ኪራይ ልውጣ የተወሰነም ደግሞ ስራ እየሰራው ልቀመጥ ብላ ታዲያ እንደ እናቴን ቡር ያለችው እንዴና አሁንስ ቤት የምገዛልኝ? ልቅስ ተከራየሁበትም ቤትም ሰራልኝ ምንም ሰራልኝ። የተወሰነ ለእነሱ ስጥና ለቤተሰብ አንተ ለሌላ መቼም እንትን አይልብኝም። ቤተሰቦች ናቸው ያሉት። እንደዚህ አድርግ ትለው አረገኝ አለና እንደገና እኔም ተናደርኩ በዛው። በቃ ለምን ተዝ በላይ እንግዲህ ምን ያደረጉኛል አልኩና ዝም አልኩኝ። ምንም ማድረግ አልቻልኩም። ለአጎቴንም ላኩት። አጎቴም በቃ ቤት ሊገዛላን ነው ቦታ ሊገዛላን ነው የሚለን ምን እናደርጋለን ምናምን አሉ ሲለኝ በቃ ምን አደርጋለሁ ብዬ ዝም አልኩ። ምን ታደርጊያለሽ መቼስ። እንደገና በስንት ጊዜው መጣና ይሄው የገዛሁልሽ ቤት ቦታ አለና ዝም ብሎ እንትን አረገና ቪዲዮ ምናምን አረገና ያ እንደውም ቤት የተባለው ቀርቶ መሬት ነው፣ መሬት ብቻ ነው። እና ለዚህ ብር አንሷል፣ አንድ 40 ሺህ ብር ላኪ፣ ዝም ማዘዋወሪያ አንሷል አለኝ። ኧረ እባክህ ሲጀመር ቤት ነው ገዛልህ ያልከው። ሁለተኛ ደግሞ እንዴት ነው እኔ ይሄን ያሳየኸኝም ቦታ አልገዛ ብሎ ነው እንደ ያ ቤት የተሸጠው ቤት ያንን መሬት አልገዛ ብሎ ነው እንደገና ላኪ የምትለኝ? ስም ማዘዋወሪያ አንሷል አልኩሽ። እንደገና ከሌላ ሰው ታጣራ። እንግዲህ ለቤተሰብ የሚሆን ለራሱ የሚሆን ምንድን ነው ቤተሰብ ደግሞ አላፊ አድርጎ የሰጠው እሱ ነው፣ ለእሱ ነው የሰጡት። ያው በአባቴ ስምም ቢሆን አባቴ አብሮ ሁሉ ሴት ልጅ ትዳር ተያዘ በኋላ ወይ በራሷ ተሆነ ወይም አታቀርበንም ተቤት አውጣችሁ ነው የምጠላ። እኔም ቤት ኪራይ ነኝ፣ እኔም የተወሰነ ረዳቸዋለሁኝ ቤትም አልሰራላችሁም ብሎ ያው አስፈራርቶ ነው እሱ ማለት ነው። እነሱን አሳምኖ ነው ቤቱን የሸጠው። ሲጀመር አባቴን ወስዶ አባቴ ያለበት መጥቶ ማለት ነው። እና አባቴንም ትነግረው በቃ የተሻለ ነገር የለም እገዛለሁ ብሎሻል፣ በቃ እገዛለሁ ታለች። ዝም በይም ቸገረሽ እገዛለሁ ታለ። እንግዲህ ምን አደርጋለሁ? አባቴ በእንትን ላይ ትንሽ ደከም ያለ ነው፣ በጣም የዋህነት የሚያበዛዋል። እናቴን ተጠይቃት፣ እናቴ ናት አብዛኛውን ጠበቅ ያለ የምትቆጣው። እሷንም ትላት እባክሽ እሱ ለእኛ ላይ ያለ ነገር የት ሄድብሻል? እንደውም ራስሽን ቻይ፣ እንግዲህ እንደውም ራስሽን ቻይ፣ ፊት የሰራሹ እንደውም አሁን ራስሽን መቻል አለብሽ አለች። ራስሽን ቻይ እንዴት ነው ራሴ የምችለው? ይሄን ያህል አመት ትቆይ ስለሽ ኢትዮጵያ እኔ 2 አመት ልበለሽ እንጂ እንደገና ደግሞ የሆነ ሰዓት እንትና ኩዌት እጄ 6 ወር ሰርቼ ታምሜ ገብቻለሁ ስልሽ ነው። በመሀል ማለት ነው እዚህ ታልመጣ በፊት ቀደም ብዬ እና እንደዛ እያለ አሁን ሰዓት ላይ እኔ ምንም ማድረግ አልችልም ብዬ አሁንም ብር ላኩኝ። ያን 40 ሺህ ብር ላኩለት። ስሙንም አዘዋወረ ምንም አለ ብዬ እሺ ስሙስ በእኔ ነው ወይ ስለው የሆነ ወረቀት ላከልኝ። እኔ ስም ምናምን እንትን ብሎ ወረቀቱን ላከልኝ አንስቶ። እንደዛ ነው። እሺ እኔ ግን